ሰላም እንዴት ናችሁ? የአይቴክ ቲዩብ ቤተሰቦች ዛሬ የምናየው ሰርቨር 2012 ኮንፊግሬሽን እንደ ኢንስቶሌሽን ነው አብረን የምናየው። ይሄ ቪዲዮ ከዚህ በፊት ተሰርቶ ያውቃል። ነገር ግን በእናንተ ጥያቄ መሰረት ፉል ቱቶሪያሉ እንዲሰራልን ስላላችሁ ፉል ቱቶሪያል ኮርሱን ይዤ ቀርቤላችኋለሁ። እስከ ቪዲዮ መጨረሻ አብራችሁን እንድትሆኑ ጋብዛለሁ። ቀጥታ ወደ ቪዲዮ። ይሄኛው ኢንስቶሌሽን ብቻ አይደለም የዛሬው ቪዲዮ የሚያካትተው ሁሉንም ነገር ከነ ኮንፊግሬሽኑ ነው። ሰርቨር እንዴት ኢንስቶል እናደርጋለን፣ ሰርቨር ኔም እንዴት እንቀይራለን፣ የፒሲውን ማለት ነው። እንዲሁም ደግሞ የክሊያንት ፒሲ እንዴት እንቀይራለን የሚለውን እናያለን። አይፒ አድሬስ አሰጣጥ እናያለን ማኑዋሊ፣ እንዲሁም ደግሞ አውቶማቲካሊ አክቲቭ ዳይሬክቶሪ ኢንስቶል እናደርጋለን። ከዛም በኋላ ዶሜን ኔም እንሰጣለን። ዲኤችሲፒ ኢንስቶል እናደርጋለን፣ ኮንፊገር እናደርጋለን። ክሊያንት ኮምፒውተር ጆይን እናደርጋለን። ክሊያንት ላይ ሆነን ዶሜኑን ጆይን እናደርጋለን። ኦርጋናይዜሽን ክሬት እናደርጋለን፣ ግሩፕ ክሬት እናደርጋለን። የተለያዩ ዩዘሮችንም ክሬት እናደርጋለን። እዚህ ላይ ያሉትን ጥያቄዎች በሙሉ እስከ መጨረሻው አብረን እናያለን ማለት ነው። ይሄን ለመስራት በመጀመሪያ ምንድነው የሚያስፈልገን? ሰርቨር ኢንስቶል ማድረግ አለብን። ሰርቨር ኢንስቶሌሽን ፕሮሰሱ ሜቢ ከዚህ በፊት እንዳያችሁት ሰርቨር ኦፕሬቲንግ ሲስተም ያስፈልገናል። ሜቢ በሲዲ ሊሆን ይችላል፣ ወይም ደግሞ በፍላሽ በርን አድርገን ልንይዝ ይገባል። ከዛም በኋላ የሚፈለገውን የቡቲንግ ፕሮሰስ ማለፍ አለብን። ዛሬን የሚያሳያችሁ ቨርቹዋል ላይ ስለሆነ ቺኛውን ሴቲንግ እንደዚህ አዘጋጅቻለሁ። ከዛም በኋላ ቺኛውን ፓወር በተን ክሊክ አደርግበታለሁ። ዘንድ ሰርቨሩን ሎድ ያደርጋል ማለት ነው። ሎድ ካደረገ በኋላ ቺኛዋ ትመጣለች። ዘንድ ሲምፕሊ ኔክስት እንላለን። ኔክስት ኢንስቶል ናው። ከዛ እነኚህ ኦፕሽኖች ይመጣሉ። ሰርቨር ኢንስቶል ስናደርግ ግራፊካል ዩዘር ኢንተርፌስ GUI ያለበትን እንመርጣለን፣ ወይም ስታንዳርድ ኢቫሉዌሽን ወይም ደግሞ ዳታ ሴንተር ኢቫሉዌሽን ከሁለቱ አንዱ ስለሚሰራ አንዱን እንመርጣለን። ዘን ኔክስት እንላለን። ከዛ አይ አክሰፕት ላይሰንስ ተርም የምትለውን ቼክ ቦክስ ቼክ እናደርግና ኔክስት። እዚች ጋር ሁለት ኦፕሽን ይኖራሉ። አፕዴት ማድረግ ነው የምትፈልገው ወይስ አዲስ? ስለዚህ አዲስ ከስተም የሚለው ላይ እመርጣለሁ። ከዛ እዚች ጋር ፓርቲሽን ነው የምንሰራው። አለስ እንደዚሁ ማለፍ ትችላላችሁ። ፓርቲሽን ማድረግ የምንችለው የዚህኛውን ፓርቲሽን ለማድረግ አሁን እቺኛው እዚች ጋር ኒው እንላለን። እቺኛው በጣም ትንሽ ስለሆነ ፓርቲሽን ማድረግ አያስፈልግም። እዚች ጋር የዚህኛውም 60 በ40 ከተባላችሁ የዚህኛዋን 40% ኦር 60% ታወጣላችሁ። ይሄ ማለት 0.6 ታይምስ እዚች ጋር ያለችው 102400 የምትለዋል የሚመጣልንን ሪዛልት እዚች ጋር እንጽፋለን። ዘን አፕላይ እንላለን። ኦኬ። ከዛ ይሄኛው ላይ ኢንስቶል እንዲያደርግልኝ ስለፈለኩኝ ኔክስት እላለሁ። ከዚህም በኋላ ኢንስቶሌሽን ፕሮሰሱ ይቀጥላል ማለት ነው። ኢንስቶሌሽንን ሲጨርስ ሪስታርት ያደርጋል። ከዛ ፊኒሽ እንድናደርግ ሴቲንጉን እንድንጨርስ ይጠይቀናል። ዘን ፓስወርድ እናስገባለን። እዚች ጋር ፓስወርድ እናስገባለን። ተመሳሳይ እናስገባለን እዚች ጋር። ዘን ፊኒሽ እንላለን። ከዛ ፊኒሽ እንላለን። ኢንስቶሌሽኑ አሁን ኮምፕሊትሊ ተጠናቋል ማለት ነው። አሁን አዲስ ሰርቨር ጽነናል፣ ኢንስቶል አድርገን ጨርሰናል። ከዛ ሎጊን እናደርጋለን ማለት ነው። ኢንስቶሌሽኑ ከጨረስን በኋላ ምንድነው የምናደርገው? አይፒ አድሬስ ለሁለቱም ኮምፒውተር እንሰጣለን። አይፒ አድሬስ አንሰጥ በፊት እስኪ እንዴት ኮምፒውተር ኔም መቀየር እንደምንችል እናያለን። አሁን እቺኛው ሎካል ሰርቨር የምትለው ላይ ክሊክ ስናደርግ የኮምፒውተሩ ኔም እዚች ጋር አለ። ኮምፒውተር ኔም የሰርቨራችን ኔም እቺኛዋ ነች። ግን ጥያቄው ላይ ምን ተብለናል? የሰርቨሩ ኔም ሰርቨር ፒሲ፣ የክሊያንቱን
ኮምፒውተር ኔም ደግሞ ክሊያን ፒሲ በሉ ተብለናል። ስለዚህ ወደ ሰርቨሩ እንሄዳለን። እዚች ጋር ቼንጅ እንላለን። ጂኛዋን ሰርቨር ፒሲ እንላለን ማለት ነው። ሰርቨር ፒሲ ከዛ የስ እንላለን። ሪስታርት ያደርጋል ስም ሲቀይር። ከዛ ሪስታርት ያደርግ። ከዛም በኋላ ወደ ክሊያንት ኮምፒውተራችን እንሄድና የክሊያንት ኮምፒውተራችንን ኔም ወደ ክሊያንት ፒሲ እንቀይር። እዚች ጋር ክሊክ እናደርጋለን ዊንዶውስ ኤክስፕሎረር ላይ ኦር ፎልደር ምልክቷ ላይ እዚች ጋር ክሊክ እናደርግባታለን። ከዛ ዚስ ፒሲ እንገባለን። ዚስ ፒሲ ዘን ራይት ክሊክ ፕሮፐርቲስ ዘን ቼንጅ ሴቲንግ ቼንጅ ኔም እዚች ጋር ቼንጅ የምትለው ላይ ክሊክ ስናደርግ የኮምፒውተሩ ነው ይሄኛው ነው ማለት ነው። ስለዚህ እኛ ወደ ታዘዝነው እንመለሳለን ማለት ነው። እንመልሰዋለን ማለት ነው። ክሊያንት ፒሲ ዘን ኦኬ ይሄኛውም ሪስታርት ያደርጋል። ሪስታርት እንላለን። ወደ ሰርቨር ፒሲያችን ብንሄድ አሁን ጨርሶታል። ሰርቨር ፒሲ ጨርሷል። እሱን ፓስወርድ እንስጥና ኦፕን እናደርግ። ሰርቨር ፒሲያችን ሪስታርት አድርጎ ጨርሶታል። አሁን ሰርቨር ማኔጀሩ ኦፕን ተደርጓል። ቀጥሎ ያለው ምንድነው? ለሁለቱም ኮምፒውተር አይፒ አድሬስ ስጥ። ለሰርቨር 192.168.1.1 192.168.1.2 ለክሊያንቱ እንሰጣለን። ከዛም በኋላ ኮኔክቲቪቲ በስትክክል ኮኔክት መሆን አለመሆናቸውን ቼክ እናደርጋለን ማለት ነው። አስፈላጊውን ኮማንድ ተጠቅመን ዘን አይፒ አድሬስ ለሰርቨር ኮምፒውተር ለመስጠት ቺኛዋ የኔትወርክ ምልክት ላይ ራይት ክሊክ እናደርጋለን። ዘን ኦፕን ኔትወርክ ኤንድ ሼሪንግ ሴንተር የምትለው ላይ ክሊክ እናደርጋለን። ቼንጅ አዳፕተር ሴቲንግ ላይ ክሊክ እናደርጋለን። ኢተርኔት የምትለው ላይ ራይት ክሊክ ከዛ ፕሮፐርቲስ ኢንተርኔት ፕሮቶኮል ቨርዥን 4 ላይ ክሊክ እናደርጋለን። ዘን ፕሮፐርቲስ እዚች ጋር ዩዝ ዘ ፎሎዊንግ አይፒ አድሬስ የምትለዋን ሬዲዮ በተን ቼክ እናደርጋለን። ዘን አይፒ አድሬሳችን እዚች ጋር እናስገባለን 192.168.1.1 ለሰርቨር ነው። ሳብኔት ማስኩ በራሱ ጊዜ ይመጣል። እዚች ጋር ክሊክ ስናደርግ ፕሪፈርድ ዲኤንኤስ የሰርቨሩን አይፒ አድሬስ እንሰጣለን 192.168.1.1 ብለን ኦኬ እንላለን። ኮኔክቲቪቲውንም ቼክ ስለምናደርግ በዚሁ የተለያዩ ነገሮችን ሰርተን እንለፍ። ለምሳሌ ቺኛዋ ቼንጅ አድቫንስድ ሼሪንግ ሴንተር የምትለው ላይ ክሊክ እናደርጋለን። ተርን ኦን ኔትወርክ ዲስከቨሪ ቺኛዋ ኦን ካልሆነች ኔትወርኩን አያገኘውም ማለት ነው። ተርን ኦን ፋይል ሼሪንግ እነኚህን ነገሮች በሙሉ ተርን ኦን እያደረግን እናልፋለን። ተርን ኦን ቺኛውንም ተርን ኦን እንላለን። ኦል ኔትወርክስ የምትለው ጋር እንመጣለን። ቺኛውን ተርን ኦን ፓስወርድ ብቻ ኦፍ አድርገን ሴቭ ብለን እንወጣለን። እዚህ ጋር ሴቭ ቼንጅስ የምትለው ላይ ክሊክ እናደርጋለን። ዘን ዊንዶውስ ፋይርዎል ኦፍ እናደርጋለን። አሁንም ኮኔክቲቪቲውን ቼክ ለማድረግ ዊንዶውስ ፋይርዎል የምትለው ላይ ክሊክ እናደርጋለን። ዘን ተርን ዊንዶውስ ፋይርዎል ኦን ኦር ኦፍ የምትለው ላይ ክሊክ እናደርጋለን። ዘን ተርን ኦፍ ከዛ ኦኬ። አሁንም ወደ ክሊያንታችንም ተመልሰን ይሄኛውን ፕሮሰስ እንፈጽማለን ማለት ነው። ኔትወርክ ምልክቷ ላይ ራይት ክሊክ እናደርጋለን። ኦፕን ኔትወርክ ኤንድ ኢንተርኔት ሴቲንግ የምትለው ላይ ክሊክ እናደርጋለን። ከዛ እዚህ ጋር መተን ቼንጅ አዳፕተር ሴቲንግ ለክሊያንት አይፒ አድሬስ ደግሞ 192.168.1.2 ነው የምንሰጠው ማለት ነው። ኢንተርኔት ፕሮቶኮል ቨርዥን 4 ፕሮፐርቲስ ዘን ዩዝ ዘ ፎሎዊንግ አይፒ አድሬስ
እዚች ላይ ክሊክ እናደርጋለን 192.168.1.2 ለምን ለሰርቨሩ አንድ ስለሰጠን እዚች ጋር ክሊክ እናደርጋለን። እቺኛዋን የሰርቨሩን አይፒ አድሬስ ሞራል ፕሪፈርድ ዲኤንኤስ ከሰርቨሩ ጋር መመሳሰል ስላለበት ፕሪፈርድ ዲኤንኤስ የሰርቨሩ የክሊያንቱም ተመሳሳይ መሆን ስላለበት የቺኛዋን እንሞላለን። ከዛ ኦኬ ክሎዝ ብለን እንወጣለን። ከዛ አሁንም ቼንጅ አዳፕተር ሴቲንግ የምትለው ጋር እንመጣለን። ቺኛዋን ኦን እንደ ግድሙ እናደርጋለን ማለት ነው። ሁሉም ጋር እየሄድን ተርን ኦን ፓስወርድ ብቻ ኦፍ እናደርጋለን። ከዛ ሴቭ የምትለዋን ክሊክ እናደርጋለን። አሁንም ዊንዶውስ ፋይርዎል ኦፍ እናደርጋለን። ዊንዶውስ ዲፌንደር ፋይርዎል የምትለው ላይ ክሊክ እናደርጋለን። ከዛ ተርን ዊንዶውስ ዲፌንደር ፋይርዎል ኦን ኦር ኦፍ የምትለው ላይ ክሊክ እናደርጋለን። ዘን ቺኛውን ተርን ኦፍ ቺኛውንም ተርን ኦፍ ብለን ኦኬ ብለን እንወጣለን። አሁን ኮኔክቲቪቲውን ቼክ ማድረግ እንችላለን ማለት ነው። አሁን ወደዚህች እንመጣና ወደ ሰርቨር ኮምፒውተራችን እንምጣና እስኪ በሲኤምዲ እንከፍታለን። ሲኤምዲ ብለን ስንጽፍ ኮማንድ ፕሮምፕት ይመጣል። ኮማንድ ፕሮምፕት ላይ ክሊክ እናደርጋለን። ዘን እስኪ የሰጠነውን አይፒ አድሬስ ቼክ ለማድረግ አይፒ ኮንፊግ የምትለው ኮማንድ ላይን አይፒ አድሬሳችን ሾው ለማድረግ ተጠቅመናለች ማለት ነው። አሁን ለሰርቨሩ የሰጠነው አይፒ አድሬስ ይሄኛው ነው ማለት ነው 192.168.1.1 አሁንም ወደ ክሊያንታችን እንመለስና እንዳሁኑ ሲኤምዲ ከፍተን አይፒ ኮንፊግ አይፒ አድሬሳችን በዚህኛው ፎርም ለክሊያንቱ 1.2 ነው፣ ለሰርቨሩ ደግሞ 1.1 ነው ማለት ነው። ኮኔክቲቪቲውን ቼክ ለማድረግ ፒንግ የሚል ኮማንድ እንጠቀማለን ማለት ነው። ፒንግ ብለን ሰርቨር ላይ ሆነን የክሊያንትን አይፒ አድሬስ ክሊያንት ላይ ሆነን ደግሞ የሰርቨርን አይፒ አድሬስ እንጽፋለን ማለት ነው። 192.ping ስፔስ 192.168.1.2 ሰርቨር ላይ ሆነን የክሊያንቱን እንጽፋለን። ዘን ኢንተር ስንል ሪፕላይ ያደርጋል ማለት ነው። ሰንት አራት ፓኬት ሰንት ተደረገ። አራቱም ተቀብለዋል። ሎስ የሆነው 0% ነው። ምንም ሎስ አልሆነም ማለት ነው። ሎስ አልሆነም ማለት ነው። አሁንም ተመሳሳይ ክሊያንት ኮምፒውተር ጋር መጣን። ፒንግ 192.168.1.1 የሰርቨሩን እንጽፋለን እዚች ጋር ማለት ነው። ይሄኛውን ፒንግ አድርጎታል። ምንም ችግር የለውም ማለት ነው። ፒንግ አድርገዋል። ኮኔክቲቪቲውን ፒንግ አድርገን ቼክ አድርገናል ማለት ነው። ቀጣይ ስራችን ምንድነው የሚሆነው? አክቲቭ ዳይሬክተሪ ኢንስቶል ማድረግ። ይሄ ማለት ሮሎችን አድ እናደርጋለን ማለት ነው። ሮል አድ ለማድረግ ወደ ሰርቨር ኮምፒውተራችን እንሄዳለን። ዘን ሰርቨር ማኔጀሩ ኦፕን ይሆናል ማለት ነው። ሰርቨር ማኔጀሩን ኦፕን እናደርጋለን። እዚች ጋር ሰርቨር ማኔጀር የምትላለች እሷ ላይ ክሊክ እናደርጋለን። ዘን ሰርቨር ማኔጀር ኦፕን ሆኗል። በሁለት መንገድ ሮሎችን አድ ማድረግ እንችላለን። የመጀመሪያው እዚች ማኔጅ የምትለው ጋር መተን አድ ሮልስ ኤንድ ፊቸርስ የምትለዋል ክሊክ ማድረግ እንችላለን። ወይም ደግሞ ፊት ለፊት እዚች ጋር ዳሽቦርዱ ጋር አድ ሮልስ ኤንድ ፊቸርስ የምትላለች እሱ ላይ ክሊክ እናደርጋለን። የተለያዩ ሮሎች አድ ተደርጎ ቢሆን ኑሮ እዚህ ጋር ይደረደሩ ነበር፣ እዚህ ጋር ይመጡ ነበር። ምንም አድ አልተደረጉም ማለት ነው። ባይ ዲፎልት ሲስተሙ አድ ካደረጋቸው ውጪ አክቲቭ ዳይሬክተሪ አድ ለማድረግ አክቲቭ ዳይሬክተሪ ሮል አድ ለማድረግ አድ ሮልስ ኤንድ ፊቸርስ የምትለው ላይ ክሊክ እናደርጋለን። ዘን ኔክስት እንላለን። እዚህ ጋር ምንም የምናስተካክለው ነገር የለም። አሁንም ኔክስት እንላለን። እዚች ጋር ለሰርቨሩ የሰጠነው አይፒ አድሬስ መምጣት አለበት። ለሰርቨሩ የሰጠነው አይፒ አድሬስ እዚህ ጋር ካልመጣ ሪፍሬሽ አድርገን እዚህ ጋር እንዲመጣ እናደርገዋለን ማለት ነው። ዘን ኔክስት እንለዋለን። አክቲቭ ዳይሬክተሪ የሰርቨር አክቲቭ ዳይሬክተሪ ማን ነው? የሰርቨር ሮልስ የምንላቸው እነኚህ ናቸው። እዚህ ጋር ቲዮሪ ላይም ሊመጣ ይችላል። ከሚከተሉት የቱ ነው የሰርቨር ሮል ያልሆነው ልትባሉ ስለምትችሉ ይሄኛውን ማየትም
ለቲዮሪ ይጠቅማቸዋል ማለት ነው። አሁን አድ የምናደርገው አክቲቭ ዳይሬክተሪ ዶሜን ሰርቪስ ስለሆነ እዚች ጋር አክቲቭ ዳይሬክተሪ ዶሜን ሰርቪስ የምትለዋል ቼክ ቦክስ ላይ ክሊክ እናደርጋለን። ዘን አድ ሮልስ ከዛ ኔክስት አሁንም ኔክስት እንላለን። ዘን ኢንስቶል ያደርግልናል ማለት ነው። ኢንስቶል አድርጎ ሲጨርስ ሪስታርት ያደርጋል። ኮንፊግሬሽን ሪኩዌርድ ኢንስታሌሽን ኢዝ ሰክሲድድ ኦን ሰርቨር ፒሲ የሚለው መጣ። ይሄ ማለት ኢንስቶሌሽኑን ጨርሰናል ማለት ነው። ከዚህም በኋላ የሚቀረው ማን ነው? ኮንፊግሬሽኑ ነው የሚቀረን ማለት ነው። ይሄ ማለት ኦን ሰርቨር ኮምፒውተር ኢንስቶል አክቲቭ ዳይሬክተሪ ዶሜን ሰርቪስ ኢንስቶል አድርገናል። ኦን ሰርቨር ኮምፒውተር እንደ ክሪኤት ዶሜን ኮንትሮለር ዶሜን ኮልድ hitech.edu አክቲቭ ዳይሬክተሪ ኢንስቶሌሽን ከጨረሰ በኋላ እኛው እዚች ጋር የዋርኒንግ ምልክት ትመጣለች። እሷ ላይ ክሊክ እናደርጋለን። ፕሮሞት ዚስ ሰርቨር ቱ ዶሜን ኮንትሮለር የሚለው ላይ ክሊክ እናደርጋለን። ዘን አድ ኒው ፎረስት የምትለዋን ራዲዮ በተን ቼክ እናደርጋታለን። ዘን እዚች ጋር ዶሜን ኔማችንን እናስገባለን ማለት ነው። hitech.edu ዘን ኔክስት እንላለን ማለት ነው። እዚች ጋር ፓስወርድ እናስገባለን። ለአክቲቭ ዳይሬክተሪ ዶሜን ለዶሜኑ ፓስወርድ እንሰጣለን። የራሳችን የሆነ ፓስወርድ እንሰጣለን። ከዛ ኔክስት ዘን ኔክስት እንላለን። ኔት ባዮስ ዶሜኑን ያመጣልናል ማለት ነው። እዚች ጋር ጂኛው ስትጨርስ እዚች ጋር ሃይቴክ የምትለው ዶሜን ኔማችን እዚህ ጋር ይመጣል። ከዛም በኋላ ኔክስት አሁንም ምንም የምንቀይረው ነገር የለም። ኔክስት ነው የምንለው። ኔክስት ብንላለን ፕሪሪኩዌስቱ ማለቅ አለማለቁን እዚች ጋር ያሳየናል። ከዛም በኋላ ኢንስቶል እንላለን። ኦል ፕሪሪኩዌስት ቼክስ ፓስድ ሰክሰስፉሊ ዘን ኢንስቶል እንለዋለን። አሁን ይሄኛውን ኢንስቶሌሽን ይሄን ኮንፊግሬሽን ሲጨርስ ምን ያደርጋል? ሪስታርት ያደርጋል ማለት ነው ኮምፒውተሩ። አሁን ኢንስቶሌሽኑን ጨርሷል። ሪስታርት እያደረገ ነው ማለት ነው። you are about to be sign out ሪስታርት ሊያደርግ ስለሆነ በራሱ ጊዜ ሪስታርት ያደርጋታል። አሁን ሪስታርት አድርጎ ጨርሶታል። ከዛ ፓስወርድ እናስገባና ሎጊን እንላለን። እዚህ ጋር መቼም መርሳት የሌለባችሁ አክቲቭ ዳይሬክተሪ ኢንስቶል አድርጎ እንዲሁም ደግሞ ኮንፊገር አድርጎ ጨርሶ ሪስታርት ካደረገ በኋላ ፕሪፈር ዲኤንኤስ የሰርቨሩን ወደ ሌላ ይቀይራል ማለት ነው። ፕሪፈር ዲኤንኤስ አይፒ አድሬሱን ወደ ሌላ ይቀይራል። ኦልዌይስ ወደ ሌላ ስራ ሳታልፉ በፊት ይሄኛውን ማስተካከል አለባችሁ። ይሄኛው የኔትወርክ ምልክት ጋር ትመጣላችሁ። ቼንጅ አዳፕተር ሴቲንግ ከዛ ይሄኛው ላይ ክሊክ ታደርጋላችሁ። ራይት ክሊክ ከዛ ፕሮፐርቲ ኢንተርኔት ፕሮቶኮል ቨርዥን 4 አሁን እዚህ ጋር ቅድም ይሄኛውን ነው የጻፍነው አይደለ? አይፒ አድሬሱን ግን እዚህኛው ላይ ዲፎልት የራሱን አስገብተውታል ማለት ነው። ስለዚህ እሱን ወደ ነባሩ እንመልሰዋለን ማለት ነው። 192.168.1.1 እናደርገዋለን። ከዛ ሴቭ ብለን እንወጣለን ማለት ነው። ኦኬ ብለን እንወጣለን። ቀጣይ ስራችን የሚሆነው አሁን DHCP ኢንስቶል እናደርጋለን ማለት ነው። እንዲሁም ደግሞ ኮንፊገር እናደርጋለን። የDHCP ስኮፕ ኔም ICT ይላል። IP አድሬስ ሬንጅ ከ192.168.1.3 እስከ 192.168.150 ድረስ IP አድሬስ ሬንጁ ነው። ኤክስክሉድ የሚደረግ IP አድሬስ ሬንጅ ይኖራል። ከ3 እስከ 20 ያለው ኤክስክሉድ ይደረጋል። እንዲሁም ደግሞ ክሪኤት ሪዘርቭ IP አድሬስ ለክሊየንት ማሽን ክሬት እናደርጋለን ማለት ነው። ይሄን ለማድረግ ወደ ሰርቨራችን እንመለሳለን። አሁን አንድ ሮል አድ አድርገናል። አክቲቭ ዳይሬክተሪ ዶሜን ሰርቪስ የሚለው አድ ተደርጓል። ቅድም ይሄ ያልነበረ ከዲኤንኤስ ጋር አድ ተደርጓል። አክቲቭ ዳይሬክተሪ
ዶሜን ሰርቪስስ ኢንስቶል ስናደርግ ዲኤንኤስ ሰርቨርም ዶሜን ኔም ሰርቪስም አብሮ ኢንስቶል ይሆናል። ከዛ ሌላኛውን ሮል አድ እናደርጋለን። አድ ሮልስ ኤንድ ፊቸርስ የሚለው እንገባለን። ከዛ ኔክስት እንላለን። ዘን አሁንም ኔክስት እንለዋለን። ኔክስት እንላለን። ማንን ነው ኢንስቶል የምናደርገው? ዲኤችሲፒ የምትለው ቼክ ቦክስ ላይ ክሊክ እናደርጋለን። ዘን አድ ፊቸርስ የምትለውን እንመርጣለን። ዘን ኔክስት ኢንስቶል። ዘን ኮንፊግሬሽን ሪኩዌርድ ኢንስቶሌሽን ሰክሲድ። ኢንስቶሌሽኑ ተጠናቋል። የሚቀረው ማን ነው? ኮንፊግሬሽኑ ነው ማለት ነው። ስለዚህ ይሄኛው ክሎዝ ብለን እንወጣለን። ከዛ ቱልስ እንገባለን። አሁን ዲኤችሲፒ እዚች ጋር አድ ተደርጋለች። ቱልስ እንገባለን። ከዛም በኋላ ዲኤችሲፒ የምትለዋን እንመርጣለን። ከዛ ቺኛዋን ኤክስፓንድ እናደርጋታለን። ዘን ኢንተርኔት ፕሮቶኮል ቨርዥን 4 ላይ ክሊክ እናደርጋለን። ከዛ ራይት ክሊክ እናደርግበታለን። ኒው ስኮፕ። ዘን ይሄኛው ይመጣል። ዘን ኔክስት እንላለን። ኔክስት ከዛ ስኮፕ ኔም ቅድም ምን ብለናል? አይሲቲ። ኔክስት እንላለን። ስታርት አይፒ ሬንጁን እናስገባለን። አይፒ አድሬስ ሬንጁን ስታርት አይፒ አድሬሱ 192.168.1.3 እንደ አይፒ አድሬሱ ደግሞ እስከ 50 ነው። 192.168.1.50 ዘን ኔክስት እንላለን። አድ ኤክስክሉዥን ኤንድ ዲሌይስ። ኤክስክሉዥን አድ እናደርጋለን ማለት ነው። እዚች ጋር 192.168.1.3 እስከ 20 ድረስ ምን ይደረጋል? ኤክስክሉድ ነው የሚደረገው ማለት ነው። ስለዚህ ስታርት አይፒ አድሬሱ 192.168.1.3 መጀመሪያው ነው። ኤክስክሉድ የሚደረገው የመጀመሪያው ነው። 192.168.1.50 ደግሞ የ20 ደግሞ የመጨረሻ ነው ማለት ነው። ከዛም በኋላ አድ እንላለን። ኤክስክሉድ የሚደረገው እዚች ጋር አድ ተደርጓል። ኔክስት እንላለን። ምንም የምናስተካክለው ነገር የለም የተጠየቅነው ነገር ስለሌለ ማለት ነው። ኔክስት እያልን መጨረሻ ላይ ፊኒሽ እንላለን ማለት ነው። እዚች ጋር አድ ያደረግናት አድሬስ ፑሉ እዚች ጋር አለ ማለት ነው። ከ192.168.1.3 እስከ 50 ድረስ አድሬስ ፑሉ ነው። ኤክስክሉድ የተደረገች በቀይ የምታሳየው ደግሞ ኤክስክሉድ የተደረገች ነች ማለት ነው። 192.168.1.3 እስከ 20 ድረስ ያለችው ኤክስክሉድ የተደረገች ነች። ሌላኛው ክሬት ሪዘርቭ አይፒ አድሬስ ሪዘርቭ ክሬት ለማድረግ ለማሽንም ሆነ ለማን ለፕሪንተር ሊሆን ይችላል ወይም ደግሞ ለክሊያንት ማሽን ሊሆን ይችላል። ሰርቨስ ኢንተርኔት ፕሮቶኮል ቨርዥን 4 ላይ እዚች ጋር እንመጣለን። ዲኤችሲፒ ጋር እንመጣለን። ቱልስ ዘን ዲኤችሲፒ ከዛችኛውን ኤክስፓንድ እናደርጋለን። ከዛ ኢንተርኔት ፕሮቶኮል ቨርዥን 4 ፑልስ እዚች ጋር ክሬት ሪዘርቬሽን እዚች ጋር አለች። ራይት ክሊክ ኒው ሪዘርቬሽን ማሽን ኔም ሪዘርቬሽን ኔም ምን ብሏል? እዚች ጋር ለክሊያንት ማሽን ብሏል። እኛ ክሊያንት ማሽን ማለት እንችላለን። እዚች ጋር ክሊያንት ማሽን እንላለን። ስንት ነው አይፒ አድሬስ ሪዘርቭ አድርገው የተባልነው? እዚች ጋር 192.168.1.25 ለክሊያንት ማሽን ሪዘርቬሽን አስቀምጥ ብለዋል። እዚች ጋር እንደዚህ እንላለን። ማክ አድሬስ የክሊያንት የማሽናችንን ማክ አድሬስ ነው የምንሰጠው ማለት ነው። የክሊያንታችን ማክ አድሬስ የክሊያንት ኮምፒውተራችን ማክ አድሬስ ለማግኘት እዚች ወደ ክሊያንት ኮምፒውተራችን እንመጣለን። ዘን ራይት ክሊክ እናደርግበታለን። ኔትወርክ ምልክቷ ላይ ኦፕን ኔትወርክ እንደ ኢንተርኔት ሴቲንግ የምትለው ጋር እንመጣለን። ዘን ከዛ እቺኛው ላይ ክሊክ እናደርጋለን። ዘን ቼንጅ አዳፕተር ሴቲንግ እዚህኛው ላይ ደብል ክሊክ እናደርግበታለን። ዘን ዲቴይል ብለን እቺኛዋን ምንም ሳንሳሳት እዚች ጋር ያለችው እዛ ጋር እንጽፍለታለን ማለት ነው። እቺኛዋ ማክ አድሬስ ማለት ፊዚካል አድሬስ ማለት ነው። 000 ሲ እዚች ጋር እንጽፋለን ማለት ነው።
00 ሳንሳሳት እዛ ጋር ያለችውን ምንም ሳንሳሳት እንጽፋለን። 00-0C ብለን ምንም የምንጽፈው ነገር የለም ከዚህ ውጪ አድ እንላለን። ሪዘርቬሽኑ አድ ተደርጓል ማለት ነው። እዚህ ጋር ሪዘርቭ የተደረገ አይፒ አድሬስ እዚህ ጋር አለ ማለት ነው። ለክሊየንት ማሽን ጂኛዋን አይፒ አድሬስ ሪዘርቬሽን አስቀምጠናል ማለት ነው። ይሄ ማለት ነው። ቀጥሎ ያለው ስራ ደግሞ ጆይን ዘ ክሊየንት ኮምፒውተር ቱ ዶሜን። ዶሜን እንዴት ነው ጆይን የምናደርገው? ዶሜናችን ለማወቅ እዚች ቱልስ ዘን አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ የምትለው ላይ ክሊክ ስናደርግ ዶሜናችን hightech.edu ይላል ማለት ነው። ዘን ወደ ክሊየንት ኮምፒውተራችን እንመለስና ዶሜኑን ጆይን ለማድረግ ዚስ ፒሲ እንገባለን ማለት ነው። ዊንዶውስ ኤክስፕሎረር እንከፍታለን። ከዛ ዚስ ፒሲ እዚች ባዶ ቦታ ላይ ራይት ክሊክ ፕሮፐርቲስ ቼንጅ ሴቲንግ ዘን ቼንጅ ዶሜኑን ጆይን ስለምናደርግ ዶሜን የምትለው ላይ ክሊክ እናደርጋለን። ዘን ዶሜናችንን እንጽፋለን ማለት ነው። hightech የምትለውን እንጽፋለን። ከዛ ኦኬ እንላለን። የአድሚኑን ፓስወርድ ዩዘር ኔም እና ፓስወርድ ይጠይቀናል። የአድሚኑን ዩዘር ኔም እና ፓስወርድ እናስገባለታለን ማለት ነው። አድሚኒስትሬተር የአድሚኒስትሬተሩን ፓስወርድ የሰርቨሩን አድሚኒስትሬተር ማለት ነው። የሰርቨሩን ፓስወርድ ማለት ነው። ኦኬ እንላለን። ዶሜኑን ካገኘ ጆይን ያደርጋል፣ ሪስታርት ያደርጋል ማለት ነው። ዌልካም ብሏል። አሁን በስትክክል ዶሜኑን አግኝቶታል ማለት ነው። ከዛ ሪስታርት ያደርጋል ክሊየንት ኮምፒውተሩ። ቀጥሎ ያለው ክሪኤት ኦርጋናይዜሽናል ዩኒትስ ICT and accounting HNS group under ICT and finance under accounting organizational units ክሬት እናደርጋለን ማለት ነው። ICT and accounting organizational unit ነው። HNS and finance ደግሞ ግሩፕ ነው። ኦርጋናይዜሽናል ዩኒት ክሬት ሳናደርግ በፊት እስኪ ጆይን ያደረግነው በስትክክል መሆኑን አለመሆኑን ቼክ እናደርጋለን። እንዴት ቼክ እናደርጋለን ጆይን መሆኑን አለመሆኑን የሚለውን እናያለን ማለት ነው። ዊንዶውስ ኤክስፕሎረር እንከፍታለን። ዚስ ፒሲ እንገባለን። ከዛ እዚች ጋር ራይት ክሊክ ፕሮፐርቲስ ዶሜኑን ጆይን አድርጓል ማለት ነው። hightech.edu የምትለው ዶሜን እዚች ጋር አለች። ስለዚህ ዶሜናችን በተሳካ ሁኔታ ጆይን አድርገናል ማለት ነው። ከዛ ወደ ኦርጋናይዜሽናል ክሬት ማድረጉ እንሄዳለን ማለት ነው። ወደ ሰርቨራችን እንመጣለን። ከዛ ቱልስ ዘን አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ የሚለው ላይ ክሊክ እናደርጋለን። ከዛ ቺኛዋ ላይ ይሄኛው ዶሜን ስር ነው ኦርጋናይዜሽናል ዩኒት ክሬት የምናደርገው። ዶሜኑ ላይ ራይት ክሊክ እናደርጋለን። ዘን ኒው ዘን ኦርጋናይዜሽናል ዩኒት ከሆነ ራይት ክሊክ ኒው ኦርጋናይዜሽናል ዩኒት ነው የምንለው። የመጀመሪያ ICT የሚባል ኦርጋናይዜሽናል ዩኒት ነው ክሬት የምናደርገው ICT። በነገራችን ላይ በዚህኛው አንድ ነገር ልንገራችሁ። ኦርጋናይዜሽናል ዩኒት ዲሊት ማድረግ ከፈለጋችሁ እቺኛዋ ክሬት ስናደርግ እቺኛዋን ቼክ ቦክስ አንቼክ ማድረግ አለብን ማለት ነው። ፕሮቴክት ኮንቴነር ፍሮም አክሲደንታል ዲሊሽን የሚለው እቺኛው ቲክ ሆና ከሆነ ጭራሽ አይደለትም ማለት ነው። ስለዚህ እቺኛዋን ክሬት ስታደርጉ አንቼክ ማድረግ አለባችሁ። ምናልባት ረስታችሁ ካለፋችሁ ደግሞ በኋላ አሳያችኋለሁ እንዴት ዲሊት እንደሚደረግ። አሁን ይሄኛውን ሊደልት ባስብ ይሄኛውን ኦርጋናይዜሽናል ዩኒት ዲሊት ማድረግ ከፈለኩኝ ራይት ክሊክ ልበታለሁ። ዘን ዲሊት የስ ብል አሁን እሺ አይልም ማለት ነው። ዩ ዱ ኖት ሃቭ ሰፊሽንት ፕሪቪሌጅ ቱ ዲሊት ዚስ ግሩፕ ዚስ ኦርጋናይዜሽናል ዩኒት ይለኛል። ስለዚህ ምንድነው የማደርገው? እዚች ጋር እመጣለሁ። ቪው የምትለው ላይ ክሊክ አደርጋለሁ። ዘን አድቫንስድ ፊቸርስ የምትለው ላይ ክሊክ አደርጋለሁ። ከዛም በኋላ ICT የምፈልገው ዲሊት ማድረግ የምፈልገው ኦርጋናይዜሽናል ዩኒት ላይ ራይት ክሊክ ላለሁ። ከዛ ፕሮፐርቲስ ይገባለሁ። ከዛ ኦብጀክት የምትለው ላይ ክሊክ አድርጌ ከዛም በኋላ ፕሮቴክት ዚስ የምትለዋል አንቼክ አድርጌ አሁን
ዲሊት ማድረግ ይችላልው ማለት ነው። አፕላይ ኦኬ እላለሁ አንቼክ ብዬ አፕላይ ኦኬ። ከዛም በኋላ አሁን እቺኛውን ዲሊት ባደርጋት ራይት ክሊክ ዘን ዲሊት ብላ ትደለታለች ማለት ነው። እዚች ጋር አይሲቲ የለችም። አዲስ ክሬት ለማድረግ ከፈለኩኝ ራይት ክሊክ ዘን ኒው ኦርጋናይዜሽናል ዩኒት አይሲቲ ኦኬ እላለሁ። ሁለተኛውን ክሬት ለማድረግ እዚሁ ዶሜኑ ላይ ራይት ክሊክ እላለሁ ኒው ኦርጋናይዜሽናል ዩኒት አካውንቲንግ ብዬ ኦኬ እላለሁ። ሁለት ኦርጋናይዜሽናል ዩኒቶችን ክሬት አድርጌያለሁ አይሲቲ እና አካውንቲንግ። ዘን ኦኬ አይሲቲ አንደር አይሲቲ ኦርጋናይዜሽናል ዩኒት ኤችኤንኤስ ፋይናንስ አንደር አካውንቲንግ ግሩፖችን ክሬት እናደርጋለን። ይሄን ለማድረግ ምንድነው የምናደርገው? አይሲቲ ስር ማን ነው ክሬት የምናደርገው? ኤችኤንኤስ ነው አይደለ? ስለዚህ አይሲቲ ላይ ክሊክ አደርጋለሁ። ከዛ እቺኛዋ የግሩፕ ምልክት ነች። ክሬት ኒው ግሩፕ ይላል። እሱ ላይ ክሊክ ማድረግ ይችላልው። ከዛም በኋላ ግሩፕ ኔም ኤችኤንኤስ ብዬ ኦኬ እላለሁ። ከዛም በኋላ አካውንቲንግ ጋር እመጣለሁ። አካውንቲንግ የሚለው ኦርጋናይዜሽናል ዩኒት ላይ ክሊክ አደርጋለሁ። ከፈለኩኝ ደግሞ እዚች ባዶ ቦታ ላይ ራይት ክሊክ ከዛ ኒው ግሩፕ ዘን ፋይናንስ የሚለውን ክሊክ አደርጋለሁ። ዘን ከዛም በኋላ ያለው ነገር ዩዘሮችን ክሬት ማድረግ ነው። ዩዘሮችን ክሬት ለማድረግ ለምሳሌ እዚህ ጋር በቴብል ፎርም ነው የተሰጠን። ግሩም ስንታየውንና ተካይ ነጋሽን አንደር ኤችኤንኤስ ነው ክሬት የምናደርገው ማለት ነው። ስለዚህ ወደዚህ እንመጣለን። አይሲቲ የምትለው ላይ ክሊክ እናደርጋለን። እዚች ጋር ዩዘሮችን ክሬት እናደርጋለን። ዩዘር ክሬት ለማድረግ በሁለት መንገድ እናደርጋለን። አንዱ ራይት ክሊክ እዚች ባዶ ቦታ ላይ ዘን ኒው ዩዘር ግሩም ሲሳይ ነው። ግሩም ብለን እንጽፋለን። ግሩም ስንታየው ነው። ላስት ኔሙ ደግሞ ስንታየው እንላለን ማለት ነው። ዘን ዩዘር ኔሙ ደግሞ እዚች ጋር ግሩም ነው የሚሆነው ማለት ነው። ሎጊን ኔሙ ግሩም ይሆናል። እዚች ጋር ዩዘር ሎጎን ኔም ግሩም እንላለን። ከዛም በኋላ ፓስወርድ ኔክስት ብለን ፓስወርድ ክሬት እናደርግለታለን። እዚች ጋር ቆይ እስኪ ይሄንን የሚመስል ነገር ጥያቄ ስላለው ከታች እዚች ጋር አየሁት አለኝ ዩዘር መስት ቢ ቼንጅ ፓስወርድ አት ፈርስት ሎጎን የምትላለች አይደለ? እዚች ጋር ምንድነው አሁን ይሄ አየሁት አለኝ ቢሆን ይሄ ግሩም ስለሆነ ይሄ አያስፈልገውም ማለት ነው። ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጎን ስናደርግ እዚች ጋር ፓስወርድ ይቀይራል ማለት ነው ለመጀመሪያ ጊዜ ሎጎን ስናደርግ። ስለዚህ እዚች ጋር እሷን አንቼክ አድርገን ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጎን የምትለዋን አንቼክ አድርገን እነኚህ ሁለቶቹን ዩዘር ካኖት ቼንጅ ፓስወርድ ኔቨር ኤክስፓየር የምትለዋ ላይ ክሊክ እናደርግና ፓስወርድ እንሰጣለን ማለት ነው። ዘን ኔክስት እንላለን። ፓስወርድ ከሰጠን በኋላ ፊኒሽ እንላለን። ሌላኛው ደግሞ ዩዘር ተካይ ነጋሽ ክሬት ኒው ዩዘር ነች ማለት ነው። ተካይ ነጋሽ ሎጎን ኔሙ ተካይ ነው። ዘን ኔክስት እንላለን። ደሳለኝ አበበና አየሁት አለኝ ደግሞ አንደር ፋይናንስ ነው ክሬት የምናደርገው። አካውንቲንግ ጋር እንሄዳለን። ዘን ዩዘር ስለሆነ እዚች ጋር ራይት ክሊክ እናደርግበታለን። ዘን ደሳለኝ አበበ ሌላኛው ዩዘር ደግሞ አየሁት አለኝ አየሁት አለኝ ዩዘር ሎጎን ኔሙ አየሁት ይሆናል። ዘን ኔክስት እንላለን። ኦኬ እዚች ጋር አየሁት አለኝ ዩዘር ሹድ ቢ ቼንጅ ፓስወርድ አት ፈርስት ሎጎን የሚል ጥያቄ ስላለ እሱኛውን እዚህ ጋር ሰርተን እናልፋለን። ይሄኛውን እዚሁ እቺኛው ዩዘር መስት ቼንጅ ፓስወርድ አት ኔክስት ሎጎን የሚለዋል ቼክ አድርገን እናልፋለን ማለት ነው። ዘን እነኚህ ዩዘሮች ለግሩፖች መንበር እናደርጋለን ማለት ነው። ደሳለኝ አበበ እና አየሁት አለኝ የፋይናንስ ግሩፕ መንበር ናቸው። ግሩም እና ተካይ ደግሞ የኤችኤንኤስ ግሩፕ
መንበር ናቸው ማለት ነው። ይሄን ለማድረግ ግሩፑ ላይ ደብል ክሊክ እናደርጋለን። ዘን መንበርስ እንላለን። ከዛ አድ እንላለን። የዩዘሮችን ለምሳሌ አየሁት እንደዚህ ብዬ ቼክ ኔም ብል አየሁት ይመጣል። ኦኬ ላለው ሁለቱንም እዚሁ አድ ላድርጋቸው ደሳለኝ መጣል። ኦኬ ከዛ አፕላይ ኦኬ ብዬ እወጣለሁ። አሁን ግሩፕ ፋይናንስ ግሩፕ ላይ ደብል ክሊክ አድርጌ መንበርስ ብል ሁለቱም እዚህ ጋር አሉ ማለት ነው። አሁንም ወደ አይሲቲ ሄዳለሁ። ዘን ኤችኤንኤስ የሚለው ግሩፕ ኔም ላይ ደብል ክሊክ አደርጋለሁ። ዘን መንበርስ ከዛ መንበሮቹን መንበርስ አድ አደርጋቸዋለሁ ማለት ነው። ዘን ጊቭ ዴሊጌሽን ኮንትሮል ቀጥሎ ያለው ደግሞ ጊቭ ዴሊጌሽን ኮንትሮል ፎር ኤችኤንኤስ ግሩፕ ቱ ክሪኤት ዲሊት ኤንድ ማኔጅ ኦል ኦብጀክትስ ኤንድ ዴሞንስትሬት ሪዛልት ኦን ዘ ክላይንት ማሽን። ኤችኤንኤስ ግሩፕ ክሬት ዲሊት ኤንድ ማኔጅ ኦል ኦብጀክትስ የማድረግ ዴሊጌሽን ይሰጣቸዋል ማለት ነው። ወደ ሰርቨሩ እንሄዳለን። ዘን ኤችኤንኤስ አይሲቲ ስር ያለ ስለሆነ ስለዚህ አይሲቲ የሚለው ላይ ራይት ክሊክ እናደርጋለን። ዘን ዴሊጌት ኮንትሮል ላይ ክሊክ እናደርጋለን። ከዛ ኔክስት ከዛ አድ የትኛውን ግሩፕ የኤችኤንኤስ ነው። እዚህ ጋር ኤችኤን ብለን ቼክ ኔም እንላለን። ኤችኤንኤስ መጥቷል። ከዛም በኋላ ኔክስት እንላለን። የትኛው ዴሊጌሽን ክሪኤት ዲሊት ኤንድ ማኔጅ ዩዘር አካውንትስ የምትለዋል ክሊክ እናደርጋለን። ላይ ክሊክ እናደርጋለን። ከዛ ኔክስት እንላለን። ከነዚህም ብንጠየቅ የተጠየቅነውን እንመርጣለን ማለት ነው። ኔክስት ፊኒሽ ዴሊጌሽን አግኝተዋል ማለት ነው። አሁን ሌላው አክሰስ ዘ ሰርቨር ኮምፒውተር ሪሞትሊ ፍሮም ዘ ክሊያንት ላይ ሆነን ሰርቨሩን ሪሞትሊ ማግኘት አለብን ማለት ነው። አሁን ይሄ የሰርቨር ኮምፒውተሩ ነው አይደል? እዚህኛው ክሊያንት ኮምፒውተር ላይ ሆነን ያኛውን ሰርቨር በቀጥታ ማግኘት አለብን ማለት ነው። ይሄን ለማድረግ መጀመሪያ እዚህ ጋር የሚስተካከል ሴቲንግ አለች። ሰርቨር ማኔጀሩ ኦፕን ይደረጋል። ከዛም በኋላ ሎካል ሰርቨር የምትለው ላይ ክሊክ እናደርጋለን። ይሄ ማለት ሪሞት ዴስክቶፕ ኦን መሆን አለበት ማለት ነው። አሁን እዚች ጋር ዲሴብልድ ነች፣ ኢኔብል እናደርጋለን። አሁን እዚህ ላይ ሆነን ብንሞክር ሪሞትሊ ልናገኘው አንችልም። ስለዚህ ሪሞት ዴስክቶፕ የምትለው ላይ ክሊክ እናደርጋለን። ከዛ አሎ ሪሞት ኮኔክሽን ቱ ዚስ ኮምፒውተር የምትለዋ ራዲዮ በተን እናበራታለን። እቺኛዋን ደግሞ አሎ ኮኔክሽን ኦንሊ ፍሮም ኮምፒውተር ራኒንግ ሪሞት ዴስክቶፕ ዊዝ ኔትወርክ ሌቨል ኦተንቲኬሽን የሚለዋን አንቼክ እናደርግና አፕላይ ኦኬ ብለን እንወጣለን ማለት ነው። ስቲል አሁን እቺኛዋ ኢኔብል አልሆነችም አይደለ? ስለዚህ ሪፍሬሽ እናረጋታለን። እንደዚህች አሁን ኢኔብልድ ሆናለች ማለት ነው። አሁን እዚህ ጋር መተን ሪሞትሊ ለማግኘት እንሞክራለን ማለት ነው። ሪሞትሊ ለማግኘት ክሊያንት ላይ ሆነ ሰርቨር ስታርት በተን ላይ ክሊክ እናደርጋለን። ከዛ ሪሞት ብለን እንጽፋለን። ሪሞት ብለን ስንጽፍ ሪሞት ዴስክቶፕ ኮኔክሽን ይመጣል እዚች ጋር። እሱ ላይ ክሊክ እናደርጋለን። ከዛ የሰርቨራችን አይፒ አድሬስ እንሞላለን ማለት ነው። 192.168.1.1 አሁን በሰርቨር በአድሚን ስለምንገባ ዩዘር ኔም እና ፓስወርድ እናስገባለታለን። የማን የሰርቨርን ማለት ነው። አድሚኒስትሬተር ነው ዩዘር ኔሙ አድሚኒስትሬተር። ከዛ ፓስወርድ እናስገባለን ማለት ነው፣ የሰርቨሩን ፓስወርድ። ዘን ኔክስት ኦኬ እንላለን። ዘን የስ ስላለው አሁን ኢረር መጣች። ኦኬ እንላለን። እቺኛዋ እዚች ጋር የዶሜናችን ነው የምናስገባ ማለት ነው። ዶሜን ኔማችን ዶሜን ኔሙ ማለት ነው ሃይቴክ ማለት ነው። ሃይቴክ ከዛ ፓስወርድ እንደገና እናስገባለን።
አሁን ሰርቨሩን በስትክክል አግኝቶታል። ክላይንት ላይ ሆነን ሰርቨሩን አክሰስ እያደረግን ነው ማለት ነው። አሁን ወደ ሰርቨር ብንሄድ ሰርቨሩን ሎክ አድርገውታል ማለት ነው። ቀጥሎ ያለው ICT ዳታ የሚል ፎልደር ክሬት እናደርጋለን። ዘን ሰርቨር ኮምፒውተር this folder should be accessed by HNS group በHNS ግሩፕ አክሰስ ይደረጋል። give permission for ተካዬ full control but ግሩም ስንታየው read only። ይሄን ለማድረግ እንዴት ነው የምናደርገው? ወደ ሰርቨራችን እንሄዳለን። ሎካል ዲስክ C ላይ ብሏል። ዊንዶውስ ኤክስፕሎረር እንከፍታለን። ከዛ ሎካል ዲስክ C ላይ ፎልደር ክሬት እናደርጋለን። ኒው ራይት ክሊክ ኒው ፎልደር ICT ዳታ ከዛም በኋላ ይሄኛውን ለኤችኤንኤስ ግሩፕ ሼር እናደርጋለን ማለት ነው። ከዛ ራይት ክሊክ እናደርግበታለን። ከዛ ፕሮፐርቲ ራይት ክሊክ ፕሮፐርቲ ሼሪንግ እንገባለን። ከዛ አድቫንስድ ጂኛዋን ቼክ እናደርጋለን። አፕላይ ኦኬ ብለን እንወጣለን። ሼር የምትለው እዚች ጋር እንመጣለን። ዘን ለሁሉም ሳይሆን አሁን ሼር የምናደርገው ለኤችኤንኤስ ነው ማለት ነው። ኤችኤንኤስ ፋይንድ ፒፕል ማለትም እንችላለን። ለኤችኤንኤስ ብለን አድ እናደርጋለን ማለት ነው እዚች ጋር። ከዛም በኋላ ሼር ብለን እንወጣለን። ግን ምን ተብለናል? ለተካይ ፉል ፐርሚሽን ያገኛል። ግሩም ግን ሪድ ኦንሊ ፐርሚሽን ነው የሚያገኙ። ስለዚህ እዚች ጋር እንመለሳለን። ፎልደሩ ላይ ራይት ክሊክ እናደርጋለን። ፕሮፐርቲስ ከዛ ሴኩሪቲ እንገባለን። ኤዲት እንላለን። እዚች ጋር ማንን ነው አድ የምናደርገው? ለምሳሌ ተካይ ቼክ ኔም ከዛ ኦኬ ላለው ተካይ ፉል ፐርሚሽን ነው የሚያገኙ። ስለዚህ ፉል ኮንትሮል የምትለዋል ክሊክ አድርግና አፕላይ ኦኬ ላለው። ነገር ግን ሌላኛውን ዩዘር አድል አድርግ። ለግሩም አድላለው ግሩም ግን ሪድ ኦንሊ ነው የሚያገኘው ማለት ነው። ሪድ የምትለው ቺኛዋን ብቻ ነው ቼክ የምናደርግለት፣ ሌሎቹን አንቼክ እናደርጋለን። ሪድ ኤንድ ኤክሲኪዩት አይሆንም። ሊስት ኤንድ ፎልደር አይችልም። ስለዚህ ሪድ ብቻ ነው የሚያደርገው፣ ምንም ሞዲፊኬሽን ሊያካሂድ አይችልም ማለት ነው። ከዛ ኦኬ ብለን እንወጣለን። ሌላኛው ሴት አክሰስ ታይም ሊሚቴሽን ፎር ኤችኤንኤስ ግሩፕ ዩዘርስ ቱ አክሰስ ዘ ኔትወርክ ፍሮም ማንዴይ ቱ ተርስዴይ። ከማንዴይ እስከ ተርስዴይ ከ7 ሰዓት እስከ 10 ሰዓት ከ7 ሰዓት ኤኤም እስከ 4 ሰዓት ፒኤም አክሰስ እንዲያደርጉ ማድረግ እናደርጋለን ማለት ነው። ይሄን ለማድረግ ወደዚህ እንመጣለን። ቱልስ እንገባለን። ዘን አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ የምትለው ጋር እንመጣለን። ለኤችኤንኤስ ግሩፕ ስለሆነ ኤችኤንኤስ ላይ ዳብል ክሊክ ከዛ ሜምበርስ ለእያንዳንዱ ለሁለታቸው አክሰስ ታይም ሊሚቴሽን እናስቀምጥላቸዋለን ማለት ነው። ግሩም ላይ ዳብል ክሊክ አደርጋለሁ። ዘን አካውንትስ ከዛ ሎጎን አወር የምትለው ላይ ክሊክ አደርጋለሁ። አሁን ሁሉም ከሳንዴይ እስከ ሳተርዴይ ሁሉም ቀን በሁሉም ሰዓት አክሰስ ማድረግ ይችላል። ስለዚህ ሁሉንም ሴሌክት አድርጌ ሎጎን ድናይ ይደለዋለሁ። ዘን እዚች ጋር እንመጣለን። ከዛም በኋላ ከማንዴይ ቱ ፍራይዴይ እስከ 4 ሰዓት 7 AM ቱ 4 PM ዘን አክሰስ ሎጎን ፐርሚትድ የምትለውን ክሊክ እናደርጋለን። ዘን አፕላይ ኦኬ። አሁንም አፕላይ ኦኬ ብለን እንወጣለን። አሁንም ለተካይም ይሄኛውን ፕሮሰስ እንደግመዋለን ማለት ነው። አካውንትስ ዘን ሎጎን ሄወር ጂኛዋን ሎጎን ድናይድ እናደርጋለን። ዘን ከማንዴይ እስከ ተርስዴይ ከ7 ሰዓት እስከ 4 ሰዓት ያለውን እንመርጣለን። ኦኬ እንላለን። አፕላይ ኦኬ። ቀጥሎ ያለው ኢንስቶል ፕሪንተር ኤንድ ሼር ፎር ኤችኤንኤስ ግሩፕ ዩዘርስ ኦንሊ ዊዝ ፉል ፐርሚሽን። ለኤችኤንኤስ ግሩፕ ሼር እናደርጋለን። ፕሪንተር ኢንስቶል አድርገን ዊዝ ፉል ፐርሚሽን። ይሄን ለማድረግ ወደ ሰርቨሩ ነው የምንሄደው። ወደ ሰርቨር ኮምፒውተራችን እንሄዳለን። ዘንድ ስታርት በተኗ ላይ ክሊክ እናደርጋለን። ከዛም በኋላ ዲቫይስ ኤንድ ፕሪንተርስ የምትለዋን እንከፍታለን። ዲቫይስ ኤንድ ዝም ብለን ሲምፕሊ ፕሪንተር ብንል ፕሪንተር ብለን ብንጽፍ
ዲቫይስስ ኤንድ ፕሪንተርስ የምትለው እዚች ጋር ትመጣለች ማለት ነው። ዲቫይስስ ኤንድ ፕሪንተርስ እሷ ላይ ክሊክ እናደርጋለን። ከዛ ፕሪንተር አድ እናደርጋለን። መጀመሪያ ግን ፕሪንተር ያለን ፕሪንተር ኮምፒውተራችን ሰርቨር ኮምፒውተራችን ላይ አድ መደረግ አለበት። ዘን አድ መሰካት አለበት። ዘን አድ ፕሪንተር እንላለን። ከዛችኛውን ኔክስት እንላለን። አድ ሎካሊ ነው የምንለው ሰርቨር ላይ ሎካል አድ ሎካል ፕሪንተር የምትለው ላይ ክሊክ እናደርጋለን። ዘን ኔክስት ያለውን ኤግዚስቲንግ ፖርት እንጠቀም እናደርጋለን። ኔክስት እንላለን። አሁን ያለንን ፕሪንተር ላይ ዲፔንድ ሆነን ነው ይሄንን የምንሰራው። ኮምፒውተራችን ላይ የሰካነው ፕሪንተር ካኖን ከሆነ ካኖን እንመርጣለን። ሌላ ከሆነ ሌላውን እንመርጣለን ማለት ነው። ለምሳሌ እኔ ካኖን ልምረጥ። ካኖን ኢንክጄት 025 3 ክላስ ድራይቨር የምትለዋን ላይ ክሊክ አድርጌ ኔክስት እላለሁ። ኔክስት አሁን ኢንስቶሌሽኑን እየጨረሰ ነው ማለት ነው። ሼር ዚስ ፕሪንተር ይላል። ሼር ማድረግ ስለምንፈልግ ሼር እንላለን። ኔክስት አሁን እችኛዋን ፕሪንተር ቢኖረን ተሰክቶ ቢሆን ቴስት ፕሪንት ብንል ቴስት ፕሪንት ፔጁን ያመጣልናል። ከዛ ፊኒሽ እንላለን ማለት ነው። አሁን አድ ያደረግናት ፕሪንተር እዚች ጋር አለች። ለኤችኤንኤስ ግሩፕ ብቻ ሼር እናደርጋለን ዊዝ ፉል ፐርሚሽን። ስለዚህ ምንድነው የምናደርገው? ፕሪንተሩ ላይ ራይት ክሊክ ዘን ፕሪንተር ፕሮፐርቲስ ሴኪዩሪቲ ነው የምንገባው። ሼር ዚስ ፕሪንተር ብንል አሁን ቅድም ሼር ብለናል። ስለዚህ ሼር ሆናለች። ሼር ዚስ ፕሪንተር ለማን? ለኤችኤንኤስ ብቻ። ስለዚህ አድ የምትለውን ክሊክ እናደርጋለን። ከዛ ኤችኤንኤስ ብለን እንጽፋለን። ቼክ ኔም ኦኬ እንላለን። ዊዝ ፉል ፐርሚሽን ስላለ ይሄን ሁሉ ቼክ እናደርጋለን ማለት ነው። ሁሉንም ነገር ማድረግ ይችላል። እዚች ጋር ፕሪንት ማድረግ ይችላል። ማኔጅ ዚስ ፕሪንተር ማኔጅ ፕሮዳክት ዘን አፕላይ ኦኬ ብለን እንወጣለን ማለት ነው። ቀጥሎ ያለው ደግሞ ኢንስቶል ዌብ ሰርቨር ኢንስቶል አድርግ ይላል። ሮል ነው አድ የምናደርገው። ወደ ሰርቨራችን እንመለሳለን። ከዛ ሰርቨር ማኔጀር ኦፕን እናደርጋለን። አድ ሮልስ ኤንድ ፊቸርስ ኔክስት እንላለን። ዌብ ሰርቨር ስለዚህ ዌብ ሰርቨር እዚች ውስጥ እንፈልጋለን ማለት ነው። ዌብ ሰርቨር ኦር አይአይኤስ የምትለዋን ቼክ ቦክስ ቼክ እናደርጋለን። ዘን ኔክስት እንላለን። አሁንም ኔክስት እንላለን። አሁንም እዚች ጋር ሜቢ ኤፍቲፒ ሰርቨር ኢንስቶል አድርግ ከተባላችሁ ኤፍቲፒ ሰርቨር ዌብ ሰርቨር ጋር ነው ያለችው። እዚች ጋር ቼክ እያደረግን እናልፋለን ማለት ነው። ኢንስቶል እንላለን። ከዛ ኢንስቶሌሽኑን ይጨርሳል። ናው ኢንስቶሌሽን ሰክሲድ ብሏል። አሁን ኢንስቶሌሽኑን በስትክክል ጨርሷል። እዚች ጋር ዌብ ሰርቨር ኦር አይአይኤስ ኢንተርኔት ኢንፎርሜሽን ሰርቪስ እዚች ጋር መጣለች ማለት ነው። ቀጥሎ ያለው ደግሞ አፕላይ ዲስክ ኮታ ሪስትሪክሽን ፎር 50 ሪስትሪክሽን ኦፍ 50 ሜጋባይት ኦን ሎካል ዲስክ ሲ ይላል። ይሄኛውን እንዴት ነው የምናደርገው? ወደ ሰርቨሩ እንመጣለን። ከዛ ዊንዶውስ ኤክስፕሎረር እንገባለን። ከዛ ዚስ ፒሲ ሎካል ዲስክ ሲ ላይ ራይት ክሊክ እናደርጋለን። ፕሮፐርቲስ ዘን ኮታ እዚች ጋር ክሊክ እናደርጋለን። ኢኔብል ኮታ ማኔጅመንት የምትለዋል ቼክቦክስ እናበራለን። ዘን ሊሚት ዲስክ ኮታ ቱዋት 50 ሜጋባይት እቺ ሜጋባይት ነች። ወደ ኤምቢ እንቀይራለን። ዘን አፕላይ ኦኬ ብለን እንወጣለን ማለት ነው። ቀጥሎ ያለው ደግሞ ዘን ሎጎን ቱ ክሊያን ኮምፒውተር ባይ ዋን ኦፍ ዩዘር ክሬትድ ባይ ሰርቨር በሰርቨር ዩዘሮችን ክሬት ስናደርግ ነበረ። አሁን ክሊየንት ላይ ሆነን ወደ ክሊየንታችን እንመለስና ቅድም ክሬት ባደረግናቸው ዩዘሮች ሎግን ማድረግ አለብን ማለት ነው። ይሄን ለማድረግ ምንድነው የምናደርገው? ኮምፒውተራችን ሰርቨር ኮምፒውተራችን ማነው ክሊየንት ኮምፒውተራችንን ሎክ እናደርጋለን ማለት ነው። ሎክ ለማድረግ ከኪቦርዳችን ላይ ዊንዶውስ እና ኤልን እንነካለን ማለት ነው። ዘን ስዊች ቱ ዩዘር እንላለን። ከዛ እዚች ጋር አዘርስ የምትለውን እንመርጣለን። ዘን ለምሳሌ በደሳለኝ እንግባ። በደሳለኝ ሎግን እያደረገ ነው አሁን ማለት ነው።
አሁን ደሳለኝ በራሱ ዩዘር አካውንት ሎጊን አድርጓል ማለት ነው። ይሄን ለማድረግ እዚች ስታርት በተን ላይ ክሊክ እናደርጋለን። ለማወቅ ለማጣራት ጂኒዮን እዚች ጋር ስናያት ደሳለኝ አበበ ኦር ደሳለኝ ገብተዋል ማለት ነው። ቀጥሎ ያለው ዲናይ ኤ ሎጎን ፐርሚሽን ፎር ስፔሲፊክ ዩዘር ኦር ለአየሁት አለኝ ሎግን እንዳያደርግ ክሊያን ኮምፒውተሩን ሎግን እንዳያደርግ እንከለክለዋለን ማለት ነው። ይሄን ለማድረግ ወዴት ነው የምንሄደው? ወደ ሰርቨራችን እንሄዳለን። ዘን ከዛ ሰርቨር ማኔጀሩን ኦፕን እናደርጋለን። ከዛ ቱልስ አክቲቭ ዳይሬክተሪ ዩዘርስ እንደ ኮምፒውተርስ እንገባለን። ከዛ አየሁታለኝ ነው አይደል? አየሁታለኝ የአካውንቲንግ የፋይናንስ መንበር ነው። እዚች ጋር ፋይናንስ ላይ ደብል ክሊክ እናደርጋለን። መንበርስ አየሁታለኝ ላይ ደብል ክሊክ እናደርጋለን። አካውንትስ ዘን እዚች ጋር ሎጎንቱ የምትለዋን ላይ ክሊክ እናደርጋለን። ዘን ዩዝ ፎሎዊንግ ኮምፒውተርስ የትኛውን ኮምፒውተር ይሄኛውን ኮምፒውተር ሎግን እንዳያደርግ እናደርገዋለን ማለት ነው። የዚህኛውን ኮምፒውተር አይፒ አድሬስ እናስገባለታለን ማለት ነው። የክሊያን ኮምፒውተራችን አይፒ አድሬስ ለማወቅ አይፒ ኮንፊግ እንላለን። 192.168.1.2 ኮምፒውተርን ሎግን እንዳያደርግ እናደርጋለን። እዚች ጋር አይፒ አድሬሱን ነው የምንጽፈው ማለት ነው። 192.168.1.2 ሎግን እንዳያደርግ እናደርጋለን። ዘን አድ እንላለን። ከዛ ኦኬ። ቀጥሎ ያለው ደግሞ ሪስትሪክት አክሰስ ኦፍ ኮንትሮል ፓነል ፎር ስፔሲፊክ ዩዘር ቱ ሾው ዘ ሪዛልትስ ኦን ክሊያንት ማሽን። ለምሳሌ እዚች ጋር አሁን በአንዱ ዩዘር እንግባና እንየው እስኪ። እዚህ ጋር በደሳለኝ እንግባና እንየው። ደሳለኝ አሁን ይሄኛ ማለት ጥያቄው ምንድነው የሚለው ኮንትሮል ፓነል አንድ ዩዘር እንዳይጠቀም አድርግ እያለኝ ነው። አንዱን ዩዘር እንዳይጠቀም አድርግ እያለኝ ነው። አሁን ለምሳሌ ደሳለኝ ኮንትሮል ፓነል ኦፕን አድርጎ መጠቀም ይችላል። እዚህ ስታርት በተን ላይ ክሊክ እናደርግና ኮንትሮል ፓነል ብለን ብንጽፍ እየተጠቀመ ነው ማለት ነው። አሁን የፈለገውን ማድረግ ይችላል። ግን አክሰስ ቱ ኮንትሮል ፓነል ኢኔብል ካደረግን ምንድነው የሚሆነው? ጭራሽ መጠቀም አይችልም። ግሩፕ ፖሊሲ ተጠቅመን ነው የምናደርገው። ስለዚህ ምንድነው የምናደርገው? ቱልስ እንገባለን። ከዛም በኋላ ግሩፕ ፖሊሲ ማኔጅመንት እንገባለን። ዘን እዚች ጋር ቺኛዋን ኤክስፓንድ እናረጋታለን። ዶሜኗንም ኤክስፓንድ እናረጋለን። እቺኛዋን ዶሜን ኤክስፓንድ እናረጋለን። ዘን እዚች ጋር አይሲቲ የምትለው ላይ ክሊክ እናረጋለን። ለምን አየሁት ደሳለኝ የአይሲቲ ኦርጋናይዜሽን ሜምበር ስለሆነ። ዘን ራይት ክሊክ አደርግበታለሁ። ክሬት ግሩፕ ፖሊሲ ኢን ዚስ ዶሜን እንደ ሊንክ ኢት ሂር የምለው ላይ ክሊክ አደርጋለሁ። ዘን ኔም እሰጣለሁ። ሪስትሪክት አክሰስ ቱ ኮንትሮል ፓነል ብዬ ጽፋለሁ። ዘን ኦኬ እላለሁ። እዚች ጋር ሪስትሪክት ቱ አክሰስ ኮንትሮል ፓነል የምትል መጣለች። ራይት ክሊክ አደርግበታለሁ። ዘን ኤዲት እላለሁ። ኤዲት ዘን ፖሊሲስ የምትለዋን ኤክስፓንድ አደርጋለሁ። አንደር ዩዘር ኮንፊግሬሽን ፖሊሲ ላይ ክሊክ አደርጋለሁ። ዘን አድሚኒስትሬቲቭ ቴምፕሌትስ ዘን ኮንትሮል ፓነል ስለሆነ እዚች ጋር ኮንትሮል ፓነል የምትለው ላይ ራይት ክሊክ አደርጋለሁ። ዘን ፕሮቪድ አክሰስ ቱ ኮንትሮል ፓነል እንደ ቼንጅ ሴቲንግስ የምትለው ላይ ደብል ክሊክ አደርግበታለሁ። ፕሮቪድ ነው የምናደርገው፣ እናግደዋለን ኮንትሮል ፓነል እንዳይጠቀም ማለት ነው። ከዛ ኢኔብል ብለን አፕላይ ኦኬ ብለን እንወጣለን ማለት ነው። አሁን እዚች ጋር ሪስትሪክት አክሰስ ቱ ኮንትሮል ፓነል የምትለው አንዱን ዩዘር ስለሆነ እዚች ጋር አድ እናደርጋለን ማለት ነው። ደሳለኝ ደስ ብዬ ቼክ ኔም ባደርግ አሁን እዚች ጋር ደሳለኝን እዚች ጋር አዳርጌያለሁ ማለት ነው። ዘን ሲኤምዲ ከፍታለሁ፣ ሪፍሬሽ አደርገዋለሁ። ጂፒ አፕዴት /ፎርስ እዚህ ጋር መጥቼ
እንደዛው ሪፍሬሽ አደርጋለሁ። ሲኤምዲ ከፍታለሁ። ጂፒ አፕዴት /force አሁን እዚች ጋር መተን ኮንትሮል ፓነል ብለን ብንጽፍ በዚህኛው ፎርም ሪስትሪክትድ ሆኗል ማለት ነው። ኮንትሮል ፓነል መጠቀም አይችልም። ሌላኛው ዩዚንግ ግሩፕ ፖሊሲ እንደ ፕሮፐሬት ኮማንድስ ሸት ዳውን ኦል ሪሞት ኮምፒውተርስ። ሪሞት ኮምፒውተሮችን ሰርቨር ላይ ሆነን ሁሉንም ኮምፒውተሮች ሸት ዳውን ማድረግ እንችላለን ማለት ነው። ይሄን ለማድረግ ወደ ሰርቨር ኮምፒውተራችን እንሄዳለን። ከዛም በኋላ ሲኤምዲ እንከፍታለን። ሲኤምዲ ከዛም በኋላ ሸት ዳውን እቺኛውን ኮማንድ ብቻ ነው ሸት ዳውን ስፔስ ሃይፈን አይ ብለን ኢንተር እናደርጋለን። ከዛም በኋላ እዚች ጋር አድ ብለን የክሊያንታችን ሸት ዳውን ማድረግ የምንፈልገው ሸት ዳውን ኦር ሪስታርት ማድረግ የምንፈልገውን የኮምፒውተር አይፒ አድሬስ እንጽፋለን ማለት ነው። የዚህኛው ኮምፒውተር አይፒ አድሬስ አሁን አይፒ ኮንፊግ 192.168.1.2 ነው። ስለዚህ ወደዚች መለስና እዚች ጋር 192.168.1.2 ብዬ ኦኬ ላለው ማለት ነው። አሁን እዚህ ጋር ሸት ዳውን ነው ሪስታርት ማድረግ የምንፈልገው። እስኪ ሪስታርት እናድርገው። እዚች ጋር ድሮፕ ዳውን ሜኑን ስንመርጥ ሸት ዳውን ሪስታርትም ማለት ስለዚህ ሪስታርት እናድርግ። ሪስታርት የምለውን እንመርጣለን። ዘን እዚች ጋር ኮማንድ ላይ ነው ማነው ኖቲፊኬሽን እንሰጣለን ማለት ነው። ለምሳሌ ሸት ዳውን ሊሆን ስለሆነ ሴቭ ዩር ፋይልስ ልንል እንችላለን። ሴቭ ዩር ፋይልስ ከታዘዘ ወዲህ ደግሞ በምን ያህል ሰከንድ ውስጥ ከታዘዘ ምን ያህል ሰከንድ ውስጥ መዝጋት አለበት፣ ሪስታርት ማድረግ አለበት። እስኪኛ 15-30 ደቂቃ ስለሚበዛ ስለዚህ ኦኬ እንላለን። ወደ ክሊያንታችን ኮምፒውተራችን ብንመጣ አሁን ሪስታርት ላይ ያደርግብን ነው። ሴቭ ዩር ፋይልስ እኛ የጻፍናት ኮምፒውተር ማን ነው ኖቲፊኬሽን እዚች ጋር መጣለች ማለት ነው። አሁን 30 ሰከንድ ውስጥ ሸት ዳውን ያረጋታል ማለት ነው። ያው ሪስታርት አደረጋት። ፕሪቨንት አክሰስ ቱ ኮማንድ ፕሮምፕት ፎር ደሳለኝ ለደሳለኝ ኮማንድ ፕሮምፕት እንዳይጠቀም ሲኤምዲ እንዳይጠቀም አድርግላል። ኮንትሮል ፓነል እንዳይጠቀም ስላደረግን ያው ነው ዘሴም ነው። ሌላው ሞዲፋይ አካውንት ሎክአውት ሴቲንግ ፎር ዶሜን ኮንትሮለር አካውንት ሎክአውት ዱሬሽን ቱ 1 ሚኒት አካውንት ሎክአውት ትሪሾልድ 3 ኢንቫሊድ ሎጎ እና አቴምፕት ሪሴት አካውንት ሎክአውት ካውንተር ላይ አፍተር 1 ሚኒት የሚለውን ለመስራት የኛውንም አሁን ወደ ሰርቨራችን ነው የምንሄደው። ግሩፕ ፖሊሲ ተጠቅመን ነው ይሄንንም የምንሰራው። ስለዚህ ሰርቨር ማኔጀራችን ኦፕን ይሆናል። ኦፕን እናደርጋለን። ከዛ ኮምፒውተር ቱልስ የምትለው እንገባለን። ዘን ግሩፕ ፖሊሲ ማኔጅመንት ዘን ይሄኛውን ኤክስፓንድ እናደርጋለን። ሃይቴክ የሚለውን ዶሜን ኤክስፓንድ እናደርጋለን። ዘን እዚህኛዋ ዶሜን ኮንትሮለር ላይ ራይት ክሊክ እንላለን። ከዛ ኤዲት እንላለን። ፖሊሲስ እንላለን። ዊንዶውስ ሴቲንግ እንገባለን። ከዛ ይሄ ኤክስፓንድ ካደረገ በኋላ ሴኩሪቲ ሴቲንግስ እንገባለን። ዘን ሴኩሪቲ ሴቲንግስ አካውንት ፖሊሲስ የምትለው ጋር ሎክአውት አካውንት ፖሊሲ የምትለው ጋር እንመጣለን። አካውንት ሎክአውት ዱሬሽን ኢኔብል የምትለው ላይ ክሊክ እናደርጋለን። ዘን ዲፋይን የፖሊሲ አካውንት ኢዝ ሎግድ አውት ፎር 1 ሚኒት ኦር 2 ሚኒትስ ማለግ እንችላለን። እዚች ጋር አካውንት ሎክአውት ዱሬሽን ቱ 1 ሚኒት ወደ አንድ አድርጋለኝ ወደ አንድ አድርግ ተብለናል። በአንድ ሰከንድ ውስጥ ሎክአውት እንዲያደርግ 1 ሚኒት ውስጥ። ስለዚህ እኛውን 1 ብለን እንጽፋለን። አፕላይ ኦኬ ብለን እንወጣለን ማለት ነው። አካውንት ትሪሾልድ ሎክአውት ትሪሾልድ እሱንም ዲፋይን ዚስ ፖሊሲ የምትለዋን ቼክ ቦክስ ቼክ እናደርጋለን። ዘን 1 ኢንቫሊድ ሎጎን አቴምፕትሱ ሎጎን ለማድረግ አንድ ጊዜ ከተሳሳተ ኦር 3 ጊዜ ከተሳሳተ ምንድነው የሚሆነው ማለት ነው? ሎክአውት ያደርጋል ማለት ነው። አካውንቱ ሎክ ያደርጋል ማለት ነው። አፍተር 2 ኦር 3 ኦር 1 ኢንቫሊድ ሎጎን አቴምፕትስ ይሄኛውንም አፕላይ ኦኬ ብለን እንወጣለን። ሪሴት አካውንት ሎክአውት ካውንተር አፍተር የሚለውን ደብል ክሊክ እናደርግና ዲፋይን ዚስ ሪሴት አካውንት ሎክአውት ካውንተር አፍተር
1 ሚኒት ኦር 3 ሚኒት በተባልነው ቁጥር እዚች ጋር ሞዲፋይ እናደርጋለን ማለት ነው። ከዛ አፕላይ ኦኬ ብለን እንወጣለን። ሌላው ፕሪቨንት ዩዘር ፍሮም አክሰሲንግ ዴስክቶፕ ኤንቫይሮንመንት ባይ ግሩፕ ፖሊሲ ማኔጅመንት። አንድ ዩዘር ዴስክቶፕ ኤንቫይሮንመንቱን እንዳይጠቀም ማድረግ ማለት ነው። ይሄ ማለት አሁን ይሄኛው ዩዘር ዴስክቶፑን ክሊክ እያደረገ ይጠቀማል። ራይት ክሊክ፣ ሌፍት ክሊክ እያደረገ የተለያዩ ነገሮችን እየተጠቀመ ነው ማለት ነው። እሱኛውን መከልከል ማለት ነው። አሁን ይሄኛው ዩዘር ዴስክቶፑን እየተጠቀመ ነው። ምን እያደረገ ራይት ክሊክ ብሎ ሪፍሬሽ ያደርጋል። እንደፈለገው ሊያደርግ ይችላል ማለት ነው። ፐርሰናላይዝ ብሎ ዴስክቶፕ ባክግራውንዱ ምናምኑን መቀየር ይችላል። ግን አሁን እሱኛውን እንዳያደርግ ነው የምናደርገው ማለት ነው። ዴስክቶፕ ኤንቫይሮንመንቱን እንዳይጠቀም ለማድረግ ሰርቨር ማኔጀሩን ኦፕን እናደርጋለን። ከዛም በኋላ ቱልስ እንገባለን። ግሩፕ ፖሊሲ ማኔጅመንትስ እንላለን። ዶሜኑን ኤክስፓንድ እናደርጋለን። አሁን አየሁት ደሳለኝ የሚባለው ሰውዬ ደሳለኝ የፋይናንስ ዲፓርትመንት ግሩፕ ሜምበር ስለሆነ ምንድነው የምናደርገው? እዚች ጋር አካውንቲንግ የሚለው ላይ ክሊክ እናደርጋለን። ዘን ራይት ክሊክ ከዛ ክሪኤት ጂፒኦ እንላለን። ራይት ክሊክ ክሪኤት ጂፒኦ ኢን ዚስ ዶሜን ኮንትሮልድ ብለን ሪስትሪክት ዴስክቶፕ ኤንቫይሮንመንት ሪስትሪክት ዴስክቶፕ ኤንቫይሮንመንት ዘን ኦኬ እንላለን። እዚች ጋር መጣለች። ዘን እዚች ጋር ራይት ክሊክ ብለን ኤዲት እንላለን። ዘን እዚች ጋር ፖሊሲስ እንገባለን። ዩዘር ኮንፊግሬሽን ከዛም በኋላ አድሚኒስትሬቲቭ ቴምፕሌትስ እንላለን። ከዛ ዴስክቶፕ ኤንቫይሮንመንት እንዳይጠቀም ስለፈለግን እዚች ጋር ክሊክ እናደርጋለን። ሃይድ ኤንድ ዲሴብል አይተምስ ኦን ዴስክቶፕ የምትለው ላይ ደብል ክሊክ እናደርጋለን። ከዛ ኢኔብል እንላለን። አፕላይ ኦኬ ብለን እንወጣለን ማለት ነው። አፕላይ ኦኬ። ክሊያንት ላይ መጣን። አሁንም ሲኤምዲ እንከፍታለን። አሁን ራይት ክሊክ ባደርግ እሺ አይልም ማለት ነው። ዴስክቶፕ ኤንቫይሮንመንቱን እንዳይጠቀም አድርገናል ማለት ነው። ሌላው ሪስትሪክት ዩዘር ፍሮም ሶፍትዌር ኢንስቶሌሽን ዩዚንግ ግሩፕ ፖሊሲ ነው። ይሄን ለማድረግ አሁንም ወደዚች እንመለሳለን ወደ ሰርቨሩ። ከዛም በኋላ ቱልስ እንገባለን። ዘን ግሩፕ ፖሊሲ ማኔጅመንት ካልን በኋላ ለምሳሌ አይሲቲ ስር ያሉት ዩዘሮች ሶፍትዌር ኢንስቶል እንዳያደርጉ ከፈለገ ምንድነው የምንለው? አይሲቲ የሚለው ላይ ራይት ክሊክ እናደርጋለን። ዘን ክሪኤት ጂፒኦ ኢን ዚስ ዶሜን ኤንድ ሊንክ ቲር የምትለው ላይ ክሊክ እናደርጋለን። ዘን ሪስትሪክት ሶፍትዌር ኢንስቶሌሽን እንላለን። ከዛ እዚች ጋር ትመጣለች። ራይት ክሊክ እናደርግበታለን። ከዛ ኤዲት አንደር ኮምፒውተር ኮንፊግሬሽን ሄር ፖሊሲስ እንላለን። ከዛ ፖሊሲስ ዊንዶውስ ሴቲንግ ሴኩሪቲ ሴቲንግ ፍሮም ሂር ምንድነው ሰርች የምናደርገው? ከዚህ ሶፍትዌር ሪስትሪክሽን ፖሊሲ የምትለዋል እንፈልጋለን። እዚች ጋር አሁን ምንም አድ የተደረገ ነገር የለም። ስለዚህ ሶፍትዌር ሪስትሪክሽን ፖሊሲ የምትለዋ ላይ ክሊክ እናደርጋለን። ዘን ራይት ክሊክ ኒው ሶፍትዌር ሪስትሪክሽን ፖሊሲ የምትለዋ ላይ ክሊክ ስናደርግ እነኚህ ነገሮች ይመጣሉ ማለት ነው። ዘን ሴኩሪቲ ሌቨል የምትለዋ ላይ ክሊክ እናደርጋለን። ከዛ ቤዚክ የምትለዋ ላይ ደብል ክሊክ ዘን ሴታስ ዲፎልት የምትለዋል ኦኬ እንላለን። ከዛ የስ አፕላይ ኦኬ ብለን እንወጣለን። ቀጥሎ ደግሞ ሶፍትዌር ሪስትሪክሽን የምትለዋ ላይ ክሊክ እናደርጋለን። ወደዚች እንመጣና ኢንፎርስመንት የምትለዋ ላይ ደብል ክሊክ እናደርጋለን። ከዛም በኋላ እዚች ጋር አፕላይ ሶፍትዌር ሪስትሪክሽን ፖሊሲ ፎር ቱ ዘ ፎሎዊንግ አሁን ኦል ካልን ሁሉም ዩዘሮች ሶፍትዌር ኢንስቶሌሽን ይከለከላሉ ማለት ነው። ኢንክሉዲንግ አድሚኒስትሬተር ኦል ዩዘርስ ኤክሰፕት ሎካል አድሚኒስትሬተሩ ኢንስቶል ማድረግ አይችልም ማለት ነው ኦል ዩዘርስ ብንል። ስለዚህ ኦል ኤክሰፕት ዩዘር
ኦል ዩዘርስ ኤክሴፕት ሎካል አድሚኒስትሬተር የምትለው ላይ ክሊክ እናደርጋለን። ዘን አፕላይ ኦኬ ብለን እንወጣለን። ከዛም በኋላ ትልቁ ነገርና ብዙ መሰራት ያለበት እዚህ ጋር ነው። ዲዛይኔትድ ፋይል ታይፕስ የምትለው ላይ ክሊክ እናደርጋለን። ዘን እዚች ጋር ምን አይነት ሶፍትዌሮችን ነው ኢንስቶል እንዳያደርጉ የምናግደው። ለምሳሌ .exe ኤክሲኪዩቴብል ፋይሎችን ኤክሲኪዩቴብል ፎልደሮችን ኢንስቶል እንዳያደርጉ ከፈለግን .exe ብለን አድ እንላለን ማለት ነው። ከዛ አፕላይ ኦኬ